በየቀኑ የፋይናንስ አቅማችንን በጸጥታ እያፈረሰ ያለ አንድ ጉዳይ አለ። ዙሪያችንን እንመልከት። በስልካችን ማሳወቂያዎች፣ በማህበራዊ ሚዲያ ማለቂያ የሌለው ፍሰትና በከንቱ ወሬዎች ተከበናል። ሁሉም ነገር ትኩረታችንን ይሻማል። ይህንን አዲስ ዕቃ እዩት፣ ይህን ማስታወቂያ ተከተሉ፣ ይሄኛው ትሬንድ አያምርም ይሉናል። እነዚህ ድምጾች አያቆሙ፣ አስፈላጊና አስቸኳይ ይመስላሉ። ነገር ግን ቶኒ ሮቢንስ እውነቱን እንዲህ ሲል ይነግረናል። በከፍተኛ ሁኔታ ሀብታም በሆኑትና በድህነት አዙሪት ውስጥ በሚቀሩት ሰዎች መካከል ያለው ልዩነት ስኬታማዎቹ ትኩረታቸውን እንደ ንስር አይን ማጉላት መቻላቸውና ኃይላቸውን በትክክለኛው ኢንቨስትመንት ላይ ማከማቸታቸው ነው ይለናል። በዚህ የአዲስ ዓመት እውነታ ውስጥ ጩኸት የበዛባቸው ኖቲፊኬሽኖች ጊዜያችንን፣ ጉልበታችንንና የወደፊት የፋይናንስ ነፃነታችንን እየሰረቁን ነው። ስክሪን ላይ ተጣብቀው ላይክ እና ቪው የሚያሳድዱ ሰዎች መጨረሻቸው ባዶ አካውንት ነው። ሰዓታት ይሽከረከራሉ፣ እነሱ ግን ምንም ሀብት አይገነቡ። አብዛኞቻችን ታላቁን ካፒታላችንን፣ ትኩረታችንን እናባክናለን። እውነተኛ ባለሀብቶች ግን ትኩረታቸውን እንደ ምሽግ ይጠብቁታል። ጫጫታውን አጥፍተው ኃይላቸውን በአንድ ትልቅ የገቢ ምንጭ ላይ ያነጣጥራሉ። እያንዳንዱ ኖቲፊኬሽን አእምሮአችንን እንዲሰርቅ ከፈቀድን የፋይናንስ ዕጣ ፈንታችንን ለሌሎች ሰዎች አጀንዳ አሳልፈን እየሰጠን ነው። እውነተኛ ሀብት የሚጀምረው በተበታተነ ትኩረት ሳይሆን በጥልቅ የፋይናንስ ዲሲፕሊን መኖር ስንጀምር ነው። ምናልባት ትኩረትን መጠበቅ እንዴት እንዲህ ያለ የማይሰበር የገንዘብ ውጤት ይፈጥራል ብላችሁ ትጠይቁ ይሆናል። መልሱ አጭር ነው። ስኬታማ ለመሆን በየደቂቃው ስልካችሁ ላይ የሚመጣውን ኖቲፊኬሽን ማየት ሳይሆን አእምሮአችሁን ከጥፋት መጠበቅና ገንዘባችሁን በአግባቡ መምራት ነው። ቶኒ ሮቢንስ እንደሚለን በሕይወት ውስጥ ሁለት አይነት ስቃዮች አሉ፣ የትኩረት ስቃይ ወይም የመካከለኛነት ስቃይ። እስቲ በዝርዝር እናያቸው። የትኩረት ስቃይ ወይም ለትኩረት ዋጋ መክፈል ሲባል ምን ማለት ነው? በጣም ቀላል ነው። ለምሳሌ አንድ ተጨማሪ የገቢ ምንጭ ለመፍጠር ስትቀመጡ ወይም ገንዘባችሁን እንዴት እንደምታጠራቅሙ ለማቀድ ስትዘጋጁ ስልካችሁን ላለመንካት መወሰን ማለት ነው። ስልካችሁን አጥፍታችሁ ሌላ ክፍል ማስቀመጥና ለአንድ ሰዓት ያህል ለስራችሁ ብቻ ጊዜ መስጠት ማለት ነው። ይህ ምናልባት መጀመሪያ ላይ ትንሽ ሊያስጨንቅ ወይም ሊያሰለች ይችላል። ነገር ግን ይህ ስሜት የሚቆየው ለጥቂት ጊዜ ብቻ ነው። በሌላ በኩል ግን ሌላ የከፋ ስቃይ አለ። እሱም መካከለኛ ሆኖ የመቅረት ስቃይ ነው። ይህ ስቃይ የሚመጣው ከአንድ ዓመት በኋላ ነው። የባንክ አካውንታችሁ ሳይጨምር ሲቀር፣ አዲስ ነገር ሳትማሩ ስትቀሩና ህልማችሁ ዝም ብሎ ሲቀር የሚሰማችሁ የጸጸት ህመም ነው። በከንቱ ወሬና በሶሻል ሚዲያ ድራማ ላባከናችሁት ሰዓት የምትከፍሉት የኪሳራ ዋጋ ነው። ስለዚህ በየቀኑ ምርጫ አለን። ወይ ዛሬ ስልካችንን በመተው የሚመጣውን ትንሽ አሰልችነት መቻል፣ ወይም ደግሞ ነገ በድህነት ውስጥ ሆኖ የሚመጣውን ትልቅ ጸጸት መሸከም። ሀብታም ለመሆን የሚጥሩ ሰዎች ለ90 ቀናት ወይም ለ3 ወራት የሚከተሉት አንድ ቀላል መመሪያ አለ። ይህ መመሪያ የተበተነውን አቅማችሁን ሰብስቦ ወደ ትልቅ የገንዘብ እድገት ይቀይረዋል። አንደኛ፣ ከቀን 1 እስከ 30 መሰረት መጣል። በመጀመሪያው ወር ለገንዘብ እቅዳችሁ የማይደፈር ሰዓት መድቡ። ለምሳሌ በቀን ለ2 ወይም ለ3 ሰዓታት ስልካችሁን አጥፍታችሁ ስለ አዲስ የገቢ ምንጭ የምታጠኑበት ወይም የጎን ሥራ የምትሰሩበት ቋሚ ሰዓት ይኑራችሁ። በዚያ ሰዓት ማህበራዊ ሚዲያ ፍጹም የተከለከለ ነው። ቀናችሁን በደንብ አስተውሉ። የትኞቹ አፖች ናቸው ውድ ጊዜያችሁን የሚሰርቋችሁ? እነሱን ለይታችሁ አጥፏቸው። በዚህ ጸጥታ ውስጥ አእምሮአችሁ ለመጀመሪያ ጊዜ ለገንዘብ እቅዳችሁ መታዘዝ ይጀምራል። ሁለተኛ፣ ከቀን 31 እስከ 60 እድገትን ማየት። በሁለተኛው ወር ለውጥ ማየት ትጀምራላችሁ። ዕውቀታችሁ በመጨመሩ የጀመራችሁት የጎን ሥራ ፍሬ ማፍራት ይጀምራል፣ ገቢያችሁም ይጨምራል። ነገር ግን እዚህ ጋር አንድ ትልቅ ጥንቃቄ አድርጉ። ትናንሽ ለውጦችና ገንዘቦች ስለመጡ ብቻ የጀመራችሁትን ዲሲፕሊን አታላሉ። ያገኛችሁትን ትርፍ ወዲያውኑ አዲስ ልብስ ለመግዛት ወይም ለደስታ አታውሉት። ይልቁንም ለትልቅ ሀብት ስትሉ ራሳችሁን መግዛት ቀጥሉበት። ሌሎች በስልካቸው ቪዲዮ እያዩና ቲክቶክ ስክሮል እያደረጉ ጊዜያቸውንና ገንዘባቸውን ሲጨርሱ፣ እናንተ ግን በዝምታ ሀብታችሁን ትገነባላችሁ። ሶስተኛ፣ ከቀን 61 እስከ 90 የጥንካሬ ጊዜ። አሁን ትልቅ እርምጃ ለመውሰድ ዝግጁ ናቸው።
አዲስ ንግድ ለመጀመር ወይም ትልቅ ኢንቨስትመንት ውስጥ ለመግባት ትችላላችሁ። ነገር ግን ይህን የምታደርጉት በስሜት ተገፋፍታችሁ ሳይሆን በደንብ አስባችሁበት ሊሆን ይገባል። ለዚህም ማንኛውንም ትልቅ የገንዘብ ውሳኔ ከመወሰናችሁ በፊት የ24 ሰዓት የዝምታ ሕግ ተከተሉ። ከማንም ጋር ሳታወሩና ስልካችሁን ሳታዩ ለአንድ ሙሉ ቀን በጸጥታ ብቻችሁን አስቡበት። እውነተኛ የሀብት ዕድል የሚመጣው እንዲህ ካለ ጥልቅ ትኩረት እንጂ ከጩኸት አይደለም። ቶኒ ሮቢንስ የመጨረሻውን ቁልፍ እንዲህ ሲል ይሰጠናል። ያልተገደበ ኃይላችሁን እውን የማድረጊያ ሚስጥሩ የተሳካላቸውን ሰዎች ስልቶች መኮረጅና በትኩረት ተሞልቶ እርምጃ መውሰድ ነው። የተበታተነ ዓለም ትኩረታችሁን፣ ጊዜያችሁንና ኃይላችሁን ይፈልጋል። ነገር ግን የወደፊት የፋይናንስ ነፃነታችሁ የእናንተ ብቻ ነው። ጥልቅ ትኩረትን ስትመርጡ ማንም አስተሳሰባችሁን አይበትንም። ማንም የገቢ ፍጥነታችሁን አይሰርቅም። ማንም እድገታችሁን አይገድብም። በዚህ የመረጃ መጥለቅለቅ ዘመን ውስጥ ትኩረት አሰልቺ ጉዳይ ሳይሆን ታላቁ የፋይናንስ መወዳደሪያና ብልጫ መፍጠሪያችሁ ነው። ስለዚህ ዛሬ ኖቲፊኬሽኖችን ግደሏቸው፣ ጸጥ አድርጓቸው። ትኩረታችሁን እንደ ምሽግ ጠብቁ። ሀብታችሁ በጸጥታ እንዲባዛና የሚገባችሁን ነፃነት እንዲያዘጋጅ ፍቀዱለት። ስኬታችሁ ብዙ ማሻሻያ አያስፈልገው። የሚፈልገው ዲሲፕሊናችሁን፣ ግልጽነታችሁንና እናንተን ብቻ ነው። ቃል ኪዳኑን ዛሬ ጀምሩ። ትኩረት ኃይል ነው። እናም የእናንተ ኃይል ያልተገደበ ነው። አብረን እንስራ፣ አብረን እንደግ።